ሰላም እንዴት ናችሁ? ሚሴለኝ ዛሬም ሌላ ታሪክ በሰዓቱ የሁለተኛ ክፍል ተማሪዎች ሆምሮ መምህር ሆኜ እየሰራው ነበርና የሆነው ቀን ላይ ኖት ጽፌ እነሱ እስከሚጨርሱ ድረስ ራውንድ እያረኩ ነበርና መሀል ላይ እየገባው ሱፐርቫይዝ በማረግበት ሰዓት በአንደኛው ሮው ጨርሼ ወደ ሁለተኛው ሮው እየገባው እኔ ያየው የነበረው በዚህኛው ወይ ነው በቀኝ የነበሩትን ከዛ አጋጣሚ በግራዬ ወዳሉት ድንገት ዞር ስል አንድ ተማሪ ከደብተሩ ጀርባ ያኔ ቀድጄው ነው እኔ ጋር ያስቀመጥኩትና ይሄንን ስዕል ተደጋጋሚ ከሚቀጥለው ሉክ ላይም ሌላ እንደዚህ 2 3 ወይም ብዙ ስዕሎች ይሄንን ስዕል እየሳለ ነው ሳይ ጽሁፉን አልጨረሰም ሰብታይትሉን የጻፈው ቀን ጽፏል ዋናውን ርዕስ ከዛ ሰብታይትሉን ጽፎ ወደዚህ ዞሮ ይሄኛውን ከደብተሩ ጀርባ ላይ ይሄንን ስዕል እየሳለ ነው በእርሳስ ማለት ነውና ሳየው መቼስ እናንተ ስታዩ ምን እንደመሰላችሁ ይገባችኋል አይደል ከዛ እንዴ ደነገጥኩና ምንድነው ባባያ ጽፈም እንዴ ምናምን ነገር ስለው ድንግጥ ብሎ ወደዛ ነገር ደብተሩን ገለጠው ማለት ነው ለመጻፍ ከዛሽ ቆይ በቃ ምናምን ብዬ ጽፎ ሲጨርሰው ወራው ለብዬ ተውኩና ጽፈው ጨረሱ ክፍለ ጊዜው ተደወለ ከዛ ትምህርት የሰዓቱን ትምህርት ጨረስንና በሚቀጥለው ክፍለ ጊዜ እነሱ ኮምፒውተር ክላስ ይሄዱ ነበርና እሱንና አብየው ይዤው ስታፍ ሄድኩኝ ማለት ነውና ምንድነው ይሄ ስዕል ምንድነው ከየት ነው ያየው ለምንድነው እንደዚህ የምትስለው አልኩት ነገር ፊልም አይቶ ነው የሚመስለኝና አይ ይሄንን ስዕል ዝም ብዬ ሐሳቤ ላይ እየመጣ ነው አለ ዝም ብሎ ጭንቅላቴ ላይ ይሄ እየመጣ ነው አዩ ልጆቻችን እንደኛ አይደሉም የተሰማቸውን ቢናገሩ ትክክል ነህ አይደለም እባላለሁ የሚለው ነገር ጥያቄ ውስጥ ይገባል ጭንቅላታቸው ውስጥ እኛ ትክክል አንሁን ራሳችን ለመከላከል የፈለግነውን ነገር እናደርጋለን ለጥፋታችን ከበር እንሰጣለን የምንፈልገው ነገር በቃላት መግለጽ እንችላለን ልጆች ግን እስከሆነ እድሜ ድረስ ይሄ ነገር እንደዚህ ነው አይደለም የሚለው ነገር ማስረዳት ስለማይችሉ ብንናገር እንኳን ትክክል አይደላችሁም ተብሎ ከዛ በኩል የሚመጣውን ሪስፖንስ ስለሚፈሩት ቁጣ ሊደርስብን ይችላል ተግሳጽ ሊመጣብን ይችላል ዱላ ሊመጣብን ይችላል ብለው ስለሚያስቡ ያሰቡ ጭንቅላታቸውን የተቆጣጣራቸውን ነገር በቃላት መናገር አይችሉም ስለዚህ ለዚህ ነው ህፃናትን በደንብ ክሎዝ መሆን አለብን ከልጆቻችን ጋር ክሎዝ መሆን አለብን በደንብ አታችል መሆን አለብን አትሊስት ቀን ምን እንዳሳለፉ ዛሬም እንደተሰማቸው ቢያንስ በሳምንት 2 ቀን 3 ቀን ልናዋራቸው ይገባል እምለው 1 ሚሊዮን ጊዜ ዳስ ዋይ እና ይሄንን ኬት አይተነው መሳሌ የፈለከው ኬት ነው የሳልከው ምናምን አልኩት ማለት ነው ጭንቅላቴ ውስጥ እየመጣ ነው ሲለኝ የት አይተነው ጭንቅላት ውስጥ የሚመጣው ስለው ያባቢን የታየ ባለፈው ከእናቴ ጋር ሲጣሉ እናቴ ላይ እንደዚህ አርጎባት ነበርና እኔ በመኝታ ክፍል በር በቀዳዳ እያየሁት ነበር እኔና እህቴ እያየነው ነበር እናቴ እያለቀሰች እየተጨቃጨቁ ነበር አለ መጀመሪያ ላይ አላመንኩም እናት እግዚአብሔር ምስክሬ አላመንኩም አይደረግም ብዬ ሳይሆን ልጆች ያሉበት ቤት ባልና ሚስት ምንም ያህል ጸባቸው ጫፍ ቢወጣ ብድግ ብሎ አባት ያንን ነገር መዞ ያሳያል ብዬ ማለት አላቀም ማድረግ አቃተኝ ወይም ደግሞ ለራሴ መቀበል አልፈለኩም መሰለኝና ኖ እንደዚህ አይሆንም ቆይ ተሳስተ ሊሆን ይችላል ወይ የተጫወቱ ነው እየተቃለዱ ነው ወይ ሌላ ነገር አይተነው something ማትስል አይደለም ግን ከነገርሻቸው በተለይ አባቴ ካወቀ ይገለኛል እንዴት ሄደለ ሚስ ነገርካት ይለኛል ግን እናቴን በጠይቃት ትነግርሻለች አለኝ ከዛ አራተኛ ክፍል እህት አለችውና ጠርታትና በረፍት እፈልጋታለሁ ምናምን አልኩትና ከዛ ያው ሴቶች ብልጦች ስለሆኑ ሴት ልጆች ይሻላሉ ከወንዶችና የተሻለ ታስረዳኛለች ብዬ አስቤ እዘን አወራኋት ማለት ነው አጠር አርጌ እንደዚህ ይሄንን ስዕል ሳለባባና ሲስላይቼም ነው በቀደም አባቢ እንደዚህ ይዞ አይቻለሁ አረጋግጠው ስለዚህ እናቷ ጋር መደወል አለብኝ እኔ የነሱን ሰላም የነሱን መንገድ የነሱ ችግር ምናምን አለመግባባት ሌላ ነገር ነው እናት አራስ ነች በሰዓቱና ያው አለመግባባት ይፈጠራል ግን ልጆች ያሉበት ቤት እንደገና አራስ ህፃን ያዘችበት ቤት ምን ያህል ተናዶ ነው ስሜቱን ለምን አልተቆጣጠረም እኔ እሱም ላይ አልፈርድም ትክክል ያልሆነው በዛ ሰዓት ያንን ዕቃ እዛ ቤት ውስጥ ልጆች ያሉበት ቤት ውስጥ ማውጣት ወይም ደግሞ ቤት ውስጥ ራሱ ዕቃው እንዲኖር መፍቀድ ቢሮ አለ የቢሮ ውስጥ እንትኖች አሉ ሎከሮች አሉ ሳጥኖች አሉ ባንክ የሚቀመጥባቸው ቦታዎች አሉ በጣም ብዙ ቦታ አለ ለደህንነት ኮነ መኪና ውስጥ መቆለፍ ይቻላል በጣም ብዙ ቦታ
ከዛ ከእናትየው ጋር አወራውና ይሄንን ነገር ከቤት አስወግዱት። ይሄ ልጅ ወይ እኔ በታሪክ ብዙ ማለት ሰምታችሁም ታውቁ ይሆናል። ልጆች አባቶቻቸው ወይም ቤተሰቦቻቸው ሲነካኩት አይተው ነካክተውት ባርቆባቸው ራሳቸውን የገደሉ ልጆች አሉ። አካል ያጎደሉ ልጆች አሉ። እጃቸው የተቆረጠ ልጆች አሉ። እንደዚህ ሰምቲንግ ሀብን ወይም ሌላ ሰው የመቱ ሰዎች አሉ። ስለዚህ እነዚህ ልጆች ካሉበት ቦታ ይህን ሲጀመር ማስቀመጥም አልነበረባችሁም። ከተቀመጠ ካዩት ደግሞ አሁን ማይንዳቸውን ዋሽ ማድረግ አለባችሁ በሆነ መንገድ። ሁለቱም በደንብ አይተዋል። ስለዚህ አሁን እኔ ከአባትየው ጋር ምናልባት 1 ቀን 2 ቀን ለሆነ ጉዳይ መጥቶ በልጆች ጉዳይ አናግሮኝ ሄዶ ሊሆን ይችላል። ባለ ጉዳዩ ራሱ ሆኖ እሱን ማናገር አንቺ ካልፈቀድሽ በስተቀር ይሄን ማድረግ አልፈልግም። ግን ከአንቺ አቅም በላይ ከሆነና እኔ ማናገር ካለብኝ አሳውቂኝ፣ እኔ ላናግረው ነገር አልኳት። እሷ በራሷ መንገድ ችግሩን ፊክስ እንደምታደርገው ነገረችኝ። ግን አንደኛ እቃው ቤት መገኘቱ፣ ሁለተኛ እናቱ ላይ መቃጣቱ። ይሄ ልጅ ከነ ሪአክሽኑ ከነ ምናምኑ ያንን ጉዳይ ስናወራ ስሜቱ ይቀየራል። ስለዚህ ፕሊዝ እኔ ወላጆች የልጆቻችንን ስነ ልቦና የልጆቻችንን ሳይኮሎጂ እንዴት ነው መጠበቅ ያለብን? ከኛ ስሜትና ከነሱ ስሜት የማን ይበልጣል? ሆን ብሎ አሁንም እላለሁ እንደ ሌሎቹ ቪዲዮ ሆን ብሎ ልጁን በስነ ልቦናም ሆነ በፊዚካል ለመጉዳት የሚዘጋጅ ወላጅ የለም። ጥቂት በጣም በቃ ያው አለ የሆነ አንቢሄቭድ የሆኑ ሰዎች አሉ፣ ወይ በአልኮል ወይ በሱስ በምናምን ደንዝዘው እንደዚህ አንዳንዴ ይፈጠራል። እንደ ያብስራ ታሪክ እዚህ ሶሻል ሚዲያ ላይ ሲንቀሳቀስ በእናቷ ምክንያት እንደተገደለችው ልጅ አይነት አንዳንድ በቃ ዋልጌ የሆኑ ወላጆች ሲያጋጥም ከስንት አንድ ነው፣ ከ102% ወይ 3%። ከዛ ውጭ የትኛውም ወላጅ ቢሆን ልጁን ሆን ብሎ በፊዚካሊም ሳይኮሎጂካሊም ለመጉዳት ምንም ነገር አያደርግም የሚል እምነት አለኝ እኔ። ምክንያቱም ፕሩፍ ማድረግ ስለምንችል እና ይህንን ሁሉ ዋጋ እየከፈልን የምናስተምራቸውን ልጆች የምናሳድጋቸውን ልጆች የምናኖራቸውን ልጆች የነጋቸውን ተስፋ የነጋቸውን ህይወት ለምንድን ነው ጠባሳ እንዲኖርበት በጣም በትንሽ የምትባል ስህተት? እስኪ በመጀመሪያ ወላጅ ከመሆናችሁ በፊት እኮ ወይም ወላጅ ሆናችሁ ራሱ ህፃናት ከተወለዱ እስከ 4 ዓመታቸው እንዴት ነው ማደግ ያለባቸው? ከ4 ዓመት እስከዚህ ዓመት አሁን እኮ እግዚአብሔር ይመስገን ሶሻል ሚዲያ አክሰስ አለ። እስኪ ጎግል አርጉ። እስኪ መጽሐፎችን አገላብጡ። ልጆችን እንዴት እናሳድግ? ልጆችን ምን ባረግ ነው ሳይኮሎጂ ሊጎዳው የምችለው? በልጆቻችን ፊት ምን ማድረግ የለብንም፣ ምን ማድረግ አለብን? በጣም ብዙ በጣም ማት ቪዲዮዎች ይሰራሉ እኮ ዩቲዩብን በሙሉ ያጨናንቁት የልጆች አስተዳደግ በሚል ነው። የሳይኮቴራፒስቶች አሉ፣ የስነ ልቦና አማካሪዎች አሉ። ህፃናት ከተጎዱ በኋላ ምን ሊመጣ እንደሚችል ፕሩፍ የሚያደርጉላችሁ አሉ። ልጆች እንዳይጎዱ እንዴት እንጠብቃቸው? በጣም ብዙ ነገር ሪፈር ማድረግ ይቻላል። ያንን ሁሉ ነገር ጊዜያችንን፣ ገንዘባችንን፣ ጉልበታችንን ሰውተን የምናሳድጋቸው ልጆች በትንሽ ነገር ማንነታቸውን አንቀማቸው። ሳጠቃልልላችሁ የልጅ ትልቅ ሽጉጥ ተኮስ መለማመድ አለብኝ አለ። ለምን እንደሆነ ታውቃላችሁ? ለእናቱ ሊከላከልላት አባቱ ሊያጠቃት አይደል እሱ ያየው ጭንቅላት ውስጥ ያደል ሊቀረው እናቱን ለመከላከል ሽጉጥ መተኮስ መለማመድ እፈልጋለሁ። ያን ጉዳይ በደንብ ከጭንቅላት ውስጥ ከሚወጣ ድረስ ብሬን ዋሽ በደንብ እንትን ማድረጉን እስከማረጋገጥ እስከ አመቱ መጨረሻ እያወራሁት ስለነበር በዛ ጉዳይ ላይ በቃ ከተናገራቸው ነገሮች በሙሉ በጣም ያስደነገጠኝና የከበደኝ ነገር እኔም ሽጉጥ መተኮስ መለማመድ እፈልጋለሁ። ምክንያቱም አባቴ እሷን ቢመታት በቀረው ደግሞ እኔ ለሷ መከላከል እፈልጋለሁ። አይመታትም፣ በቃ እኔ አይመታትም መዬ ቃል ገብቼ ለእናትየው ቃል እንድትገባ እኔ እንደሰማው ለአባትየው እንድትነግረው። በእርግጥ ተስማምተው ነገሮችን አስተካክለው ነው አመቱ ያለቀውና ለዛን አመት በጣም ሰላም ነበሩ። ድጋሚ እንደማያደርግ ይቅርታ ጠይቋቸው ሁሉንም ጊፍት ሰጥቶ ምናምን ነገሮች ተስተካክለዋል። ግን ልጄ ያንን ነገር እስከሚስል ድረስ እንኳን ጭንቅላት ውስጥ እስኪቀር ድረስ የተፈጠረበት የሳይኮሎጂ ጫናስ፣ የስነ ልቦና ጫና፣ ፍርሃቱስ ልጆች በጣም ትልቅ የሚጎዳቸው ነገር ፍርሃት ነው። የሚያስቡበት ቦታ እንዳይደርሱ የሚያደርጋቸው ፍርሃት ነው፣ ስጋት ነው፣ ጭንቅላት ውስጥ የተሰነቀረ መጥፎ ሀሳብ ነው። ስለዚህ ፕሊዝ ቴክ ኬር። ይሄም ድጋሚ የማስጠንቀቂያ ቪዲዮ ነው። በጣም ወዳችኋለሁ። መልካም